ለፉት 21 ዓመታት ኢትዮጵያን በከፍተኛ ብስለትና ብቃት ሲመሩ የነበሩት ክቡር ጠቅላይ ሚኒስትር አቶ መለስ ዜናዊ ከዚህ ዓለም በሞት ተለይተዋል። ይህ ዜና የተሰማው ከ12 ዓመታት በፊት በዛሬው ዕለት ነሐሴ 14 2004 ማለዳ ነበር። የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ሲታከሙ በነበረበት የቤልጂየም ሆስፒታል ሕይወታቸው አለፈ የሚለውን ዜናም ኢቲቪ ብቻ ሳይሆን የዓለም መገናኛ ብዙሃን የዚያች ማለዳ ጉዳያቸው አደረጉት። ከሁለት ወራት በላይ ከህዝብ እይታ ውጭ የሆኑት መለስ ዜናዊ ሕይወታቸው ማለፉን መንግስት ሲገልጽ ኢትዮጵያውያን በሁሉም አቅጣጫ ማቅ ለብሰው አዝነዋል። ይታከሙበት የነበረው የቤልጂየሙ ሴንት ሉክ ዩኒቨርሲቲ ሆስፒታል የማለፋቸውን መርዶ እኩለ ሌሊት ላይ ለቤተሰብና በዚያ ለነበሩት የመንግስት ባለስልጣናት ካሳወቀ በኋላ በጽሁፍ የሚመጣው የሞት ሪፖርት ሳይጠበቅ ወደ አዲስ አበባ ስልክ ተደወለ። በቤልጂየሙ ሆስፒታል ውስጥ የቀድሞ የአቶ መለስ ጓደኞችና ጓዶች በአስታማሚነትም በጠያቂነትም ይገኛሉ። የቀድሞ የአገሪቱ ምክትል ጠቅላይ ሚኒስትር አዲሱ ለገሰ፣ የቀድሞ ምክትል የውጭ ጉዳይ ሚኒስትር ብርሃኔ ገብረ ክርስቶስ፣ በቤልጂየም የኢትዮጵያ አምባሳደር የነበሩት ካሱ ኢላላና መሰል ስም ያላቸው ሰዎች በሆስፒታሉ ውስጥ ይገኛሉ። ከቤልጂየም መርዶው ለኢትዮጵያ መንግስት እንዲደርስ የተደረገው በወቅቱ ምክትል ጠቅላይ ሚኒስትር ለነበሩት ኃይለማርያም ደሳለኝ ነበር። እሳቸውም ይህንኑ እንደሰሙ የመጀመሪያ ያሉትን ተግባር ፈጸሙ። በዚያች ማለዳ አገር እኩል ሲደነግጥ ታይቷል። ሰራተኞች ቢሮአቸውን፣ ነጋዴዎች ሱቃቸውን፣ መንገደኞች ጉዟቸውን ትተው እንዲሁም ዘግተው በድንጋጤና በሐዘን ደንዝዘዋል። የጠቅላይ ሚኒስትሩን ፖለቲካዊ አመለካከት የማይወዱት ታዋቂ ተቃዋሚዎቻቸውም ጭምር በማለዳው ሐዘናቸውን ሲገልጹ በሚዲያ ተሰምተዋል። ሁለት አካላት ግን በደስታ ፈንድቀው ተከሰቱ። ያችን የነሐሴ 14 2004 ማለዳንና ዋዜማዋን እንዲሁም ከዚያ በኋላ የነበሩትን ሁነቶች ለመዘከር በዚህ ዝግጅት 12 ዓመታትን ወደ ኋላ ተመልሰናል። ለመረጃ ምንጭ ሆኑን ዘንድም በወቅቱ ስልጣን ላይ የነበሩትን ኃላፊዎች፣ በመንግስት ሚዲያ ላይ ይሰሩ የነበሩ ጋዜጠኞችን፣ ጉዳዩን በሚገባ ይከታተሉ የነበሩ ግለሰቦችንና የምንጠይቀዋለን ያልናቸውን ሰዎች አነጋግረናል። አብራችሁን ቆዩ። እኔንም ስንት ዋጋ ከፈልኩትን ሰው ሁሉ ከስልጣን ያልሆነ ስም ተሰጥቶኝ እንድባረር ሁሉ አድርገዋል። ይሁንና መለስ ግን ለሀገር በጣም ትልቅ ሰው ናቸው። በጣም የማከብራቸው የማደንቃቸው ሰው ናቸው። ሁሉ ጊዜ ከነጋር በተገናኘን ቁጥር እቺ ሀገር እንዳትፈርስ በጣም ከፍተኛ ጥንቃቄ ያደርጉ ነበር። ይህንን አውቃለሁ። በእግዚአብሔር ፊት ሆኜ ነው። በሆነ ቦታ የሆነ ሰው የሆነ አካል የሆነ ስህተት ሰርቶ እቺ ታላቅ ሀገር እንዳትፈርስ እጠነቀቃለሁ፣ እሰጋለሁ ነበር። መለስ ዜናዊ አስረስ ለ21 ዓመታት የመሯትን ሀገር ለመጨረሻ ጊዜ ወክለዋት በዓለም አቀፍ መድረክ ላይ የተገኙት በብራዚል ነበር። ሆኖም አልተሳካላቸውም። ከዚህ አስቀድሞ ከሰኔ 11 2004 ዓ.ም ጀምሮ በሜክሲኮ ሎስ ካቦስ በተካሄደው የቡድን 20 ሀገራት ጉባኤ ላይ አቶ መለስ የአፍሪካውያንን አጀንዳ ይዘው ሲከራከሩ 2 ቀናትን አሳልፈዋል። ከዚህ የቡድን 20 ስብሰባ በኋላ ወደ ብራዚል ተጉዘው በሪዮ ዲ ጄኔሮ በተባበሩት መንግስታት አሰናጅነት የአካባቢና የልማት ጉባኤ ላይ መሳተፍ ነበረባቸው። ወደ ብራዚል ከማቅናታቸው አስቀድሞ ግን የሜክሲኮውን ስብሰባ በማስመልከትና እሳቸው የመሩት የድርድር ቡድን ሀብታሞቹ በማደግ ላይ ላሉት ሀገሮች ለመሰረተ ልማት ግንባታ የሚሆን ገንዘብ መልቀቅ አለባቸው ብሎ እንደተከራከረ መግለጫ ሲሰጡ እጅግ ከስተው አንዳች የጤና መጓደልም ውስጥ እንዳሉ በሚያሳብቅ ሁኔታ በቴሌቪዥን ታዩ። 450 ቢሊዮን ዶላር ነው ገንዘብ የተዋጣው። አይኤምኤፍ ችግር ላጋጠማቸው ሀገሮች እንዲያበድር። በአሁኑ ሰዓት ችግር አጋጠማቸው የሚባሉት ሀገሮች የበለጸጉት ናቸው፣ የአውሮፓ ሀገሮች ናቸው። እና ጥያቄው የተነሳው በእኛ በኩል ጥሩ ነው፣ እነዚህን መደገፋችሁ 450 ቢሊዮን ብር መደገፋችሁ ጥሩ ነው። 450 ቢሊዮን ብር ለሀብታሞች ማግኘት ከቻላቸው የዚሁ 10% ለኛ ማግኘት እንዴት ይከብዳል? ገንዘብ የለም የሚለው ለድሃም ይሆን ገንዘብ ነው የሌለው ወይስ በአጠቃላይ ገንዘብ ነው የሌለው የሚል ጥያቄ ለማንሳት ነው። በዚህ ላይ አስተያየት መልስ አልተሰጠበትም፣ ግን እንደገባቸው ይገባኛል።
ይህ መግለጫ አቶ መለስ ለህዝብ የታዩበት የመጨረሻው ቃለ ምልልሳቸው ነው። የሜክሲኮ ስብሰባ እንዳለቀ ወደ ብራዚል ያቀኑት መለስ ዜናዊ ከሰኔ 13 እስከ 15 ድረስ በቆየው የሪዮ ዲ ጄኔሮ ጉባኤ ላይ መገኘት ነበረባቸው። ሆኖም ህመማቸው በመክፋቱ ስብሰባውን አቋርጠው ንግግርም ሳያደርጉ ወደ አዲስ አበባ ተመለሱ የሚሉ አንድ የቀድሞ ባለስልጣን ብዙም ሳይቆዩ ቤልጂየም ወደሚገኘው የሴንት ሉክ ሆስፒታል መመለሳቸውን ያስታውሳሉ። ሆስፒታሉ ከዚያም በፊት የህክምና ክትትል የሚያደርጉበትና ከሐኪሞቹ አንደኛው ጓደኛቸው የነበሩ በመሆናቸው የተመረጠ እንደነበር ትዝ ይለኛል ሲሉም ያክላሉ። እሳቸው ሆስፒታል መግባታቸውን በተመለከተ መንግስት የሰጠው አንድም ማስተያየት ሳይኖር የአፍሪካ ህብረት ስብሰባ ሐምሌ 9 2004 በአዲስ አበባ መካሄድ ጀመረ። የህብረቱ የወቅቱ ሊቀመንበር የነበሩት የሴኔጋሉ ፕሬዚዳንት ማኪሳልም ጠቅላይ ሚኒስትር መለስ ዜናዊ በጤና እክል ምክንያት እንደ ሁልጊዜው በመካከላችን መገኘት አልቻሉም፣ መልካሙን ሁሉ እመኝላችኋለሁ ብለው ሲናገሩ ኢትዮጵያውያንም ስለ መሪያቸው መታመም ከአፍሪካውያን መሪ ሰሙ። ከዚያ በኋላ የመንግስት ባለስልጣናት ስለ ጉዳዩ በተለያዩ መገናኛ ብዙሃን የተለያዩ ነገሮችን መናገር ሲጀምሩ ነው እንግዲህ ለ2 ወራት የተደረገው ሕክምና አቶ መለስን ማትረፍ ሳይችል ቀርቶ ህይወታቸው ማለፉ የተገለጸው። ጠቅላይ ሚኒስትር መለስ ዜናዊ ላለፉት 2 ወራት በሕክምና ሲረዱና በጤናቸውም ላይ መሻሻል ሲታይ ከቆየ በኋላ ከትናንት በስቲያ ጀምሮ በተከሰተ ድንገተኛ ኢንፌክሽን እንደገና ህመማቸው ተባብሶ በትናንትናው ዕለት ከምሽቱ 5 ሰዓት ከ40 ደቂቃ ሲሆን ህይወታቸው ሊያልፍ ችሏል።